ማለት ስለጀመረ ብቻ ገንብቶ ያስረክባል ማለት አይደለም። እናንተ የምትገዙት ውል ነው። ይህ ውል ደግሞ ሰነድ ነው። ምንም ቢሆን ምንም እናንተ የምትዋዋሉት ውል ላይ ካልተጻፈ ነገ በህግ የመከስ ሂደቱ በጣም የተረጋገጠ ነው። ሰላም ጤና ይስጥልን። ታረቀኝ እባላለሁ። በሪል ስቴት ዘርፉ የ3 ዓመት የስራ ልምድ አለኝ። አዲስ አበባ ላይ በሪል ስቴት የሽያጭ አማካሪነት ለ3 ዓመት ያህል ሰርቻለሁ። ከዚህ በፊት የምሰራበት የነበረው ሜትድ የሪል ስቴት ሽያጮችን ስሰራ ሰርቬይንግ የሚባል ነበር። ከዚህ በፊት ስሰራ የነበረው ኖሆ ሪል ስቴት ላይ የ1 ዓመት የሰርቬይንግ የሪል ስቴት ኤክስፔሪየንስ አለኝ። ከዛ በተጨማሪ ደግሞ አኮያ ፕሮፐርቲ በሽያጭ አማካሪነት ለ6 ወር ያህል ሰርቻለሁ። ከዛ በተጨማሪ አሁንም ደግሞ ያለፈው 3 ወር ያህል የወጣሁበት ጀምቦሮ ሪል ስቴት የ1 ዓመት ኤክስፔሪየንስ አለኝ ማለት ነው። አሁን የምሰራበት ሪል ስቴት ካምፓኒ ፕራይም ሪል ስቴት ይባላል። ይህንን የነገርኳችሁ ምንድነው አዲስ አበባ ቤት መግዛት ፈልጋችሁ ከተማው ላይ ያለው የሪል ስቴት ገበያ ምን ይመስላል የሚለውን ማወቅ ትችሉ ነው ማለት ነው። በሪል ስቴት ዘርፍ ሁሉም ሰው መግዛት ያለበት የራሱን የሆነ የመኖሪያ ቤት ከሚፈልጉት ሪል ስቴት ካምፓኒዎች ከአልሚዎቹ የሚፈልጉትን መረጃ ወስዶ ነው ብዬ አስባለሁ። ምክንያቱም አንድ ሰው አንድ ነገር ቸክ ሳያደርግ ቶሎ የሚወስን ከሆነ በህይወት ውጣ ውረዱ ውስጥ ትልቅ ፈተናዎችን ያሳልፋል። ምክንያቱም ነገሮችን አስበን ከዚህኛው ይሄኛው የተሻለ ነው የሚለውን ነገር አይተን ካልሆነ በኢሞሽን የምንወስናቸው ውሳኔዎች ነገ ከነገ በኋላ ጸጸት ውስጥ ይጥላሉ ማለት ነው። ከተማችን ላይ እንደነገርኳችሁ ብዙ ሪል ስቴቶች አሉ። ከ1500 በላይ በሪል ስቴት ግንባታ ፈቃድ ያወጡ አልሚዎች አሉ ማለት ነው። ከዛ ውስጥ ግን ታዋቂና በጣም ከተማው ላይ ስማቸው ቢት አድርጎ የሄዱ ውስን ናቸው። ያ ማለት በጣት የሚቆጠሩ ናቸው። ገንብተው ያስረከቧሉ። ዝም ብሎ ደግሞ ንግድ ፍቃዱን ብቻ ይዘው ለኢምፖርት እና ኤክስፖርት ብቻ የሚጠቀሙት ሰዎችም አሉ። ያ ማለት በሪል ስቴት ፈቃድ ስም ብቻ ኢምፖርት ያደርጋሉ የሆነ ማቴሪያል፣ እዛ ደግሞ ያንን ሽጠው ሌላ ደግሞ ኢምፖርት እያደረጉ ኤክስፖርት ሲያደርጉ ከዚህ ማቴሪያሉን ለግብር እንዲያመቻቸው አስበው ፍቃድ የሚያወጡ ሰዎች አሉ ማለት ነው። እናንተ ግን ስትገዙ ሪል ስቴት ላይ ስታለሙ መገንዘብ ያለባችሁ ምንድን ነው የሚሉትን ነገሮች ትንሽ ነገሮች 3 ነገሮች እነግራችኋለሁ። እነዚህ 3 ነገሮች ምንድን ናቸው የሚሉትን በቅደም ተከተል እናያለን። መጀመሪያ አንድ ሰው ከሪል ስቴት ኢንቨስት ሲያደርግ ቅድሚያ ማየት ያለበት አንደኛ የሪል ስቴቱ የግንባታ ሂደት ማለት ሙሉ በሙሉ የግንባታ ፍቃድ አውጥቶ ግንባታ የጀመረ ሪል ስቴት ላይ ኢንቨስት ብታደርጉ ለእናንተ ትንሽ ሪስኩን ሚኒማይዝ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ አልሚው ባክግራውንዱ ምን ይመስላል፣ ያ ማለት ስለጀመረ ብቻ ገንብቶ ያስረክባል ማለት አይደለም። ባክግራውንዱ ምን ይመስላል የሚለውን ደግሞ እናንተ አስባችሁበት ኢንተርቪው ማድረግ ትችላላችሁ። ጎግል አሁን እጃችን ላይ ያለው ስማርትፎን ሙሉ ነገሮችን ይነግረናል እና ሰርች ማድረግ ትችላላችሁ። ሰዎችን መጠየቅ ትችላላችሁ። ባክግራውንዱ ምን ይመስላል፣ ከአሁን በፊት ምን ሲሰራ ነበር፣ ካምፓኒ ፕሮፋይል ዲቴል ካያችሁ በኋላ እዛ ሪል ስቴት የምትወስኑበት ውሳኔ ይሆናል ማለት ነው። ሁለተኛው ሶስተኛውና የመጨረሻው ደግሞ ሪል ስቴት ላይ ስትገዙ መጀመሪያ ማየት ያለባችሁ ነው። ምክንያቱም ሪል ስቴት ላይ ስትገዙ የምትገዙት ውል አንደኛ ከፓርኪንግ ጋር በተያያዘ ከኮመን ኤሪያ ጋር በተያያዘ እንዲሁም ደግሞ እናንተ ስትገዙ የምትገዙት ቤት ፕራይስ እስካሌሽን ዋናው ይሄ ነው። ፕራይስ እስካሌሽን ማለት ሌበር ኮስትም ሆነ ማቴሪያል ኮስት ጭማሪ ቢያሳይ እናንተ ላይ የሚደረጉት ጭማሪዎች እናንተን በጣም ይጎዷቸዋል። ምክንያቱም የኢትዮጵያ ኢንፍሌሽን የምታውቁት ነው። ከጊዜ ወደ ጊዜ ዋጋው እየጨመረ ነው የሚሄደው። እነዚህ ነገሮች ደግሞ እናንተ ቸክ አድርጋችሁ አይታችሁ አመዛዝናችሁ ከወሰናችሁ ነገ ከነገ በኋላ እናንተ ሪስኩን መዝ ለማድረግ ይጠቅማችኋል ብዬ አስባለሁ። ይሄ የፕራይስ እስካሌሽን የሚባለው ሪል ስቴት ላይ ብዙ ነገሮች አሉ። አሁን ለምሳሌ ከነዳጅ ጋር የተያያዘ ሊሆን ይችላል፣ ከብረት ጋር፣ ከአሸዋ ጋር፣ ከሲሚንቶ ጋር እነዚህ ነገሮች እንዲሁም ደግሞ ከፊኒሽንግ ማቴሪያሎች ጋር ያ ማለት ለምሳሌ በሰሚ ፊኒሽንግ የሚያስረክባቸው ከሆነ አልሙኒየሞችን ሲገዛ አንድ ድርጅት ከውጭ ነው ኢምፖርት የሚያደርጋቸው። ውስጥም እንኳን ሀገር ውስጥም እንኳን ቢገዛ የሚገዛው በዶላር። ስለዚህ የዶላር ምንዛሬ እንኳን ሲጨምር ፕራይስ እስካሌሽን ካለው እናንተን ፋክተር ይሆናችኋል ማለት ነው። ስለዚህ እነዚህንና መሰል መረጃዎችን በየሳምንቱ አንዳንድ ቪዲዮዎች እለቅላችኋለሁ። በነገራችን ላይ ከዚሁ መሀል ላይ ደግሞ አሁን አንድ ነገር ልነግራችሁ ካለ ኮሜንት ማድረግ ትችላላችሁ። እናንተ ግልጽ ያልሆነላችሁ ነገሮች ካሉ በኮሜንት ብትጠይቁኝ፣ ዳይሬክት ኢንቦክስ ብታደርጉልኝ ሙሉ መረጃውን አደርሳችኋለሁ።
ከዚህ በተጨማሪ አሁን ያለሁበት ድርጅት ፕራይም ሪል ስቴት ይባላል። ፕራይም ሪል ስቴት ደግሞ በመሀል ፒያሳ ቦሌ ላይ የመኖሪያ ቤቶችን ነው እየሸጠ የሚገኘው እና የንግድ ሱቆችን። እነዚህ ላይ መግዛት የምትፈልጉ ከሆነ አሁን በነገርኳችሁ መሰረት የግንባታ ፍቃዱ ትክክለኛ የሆነ ከዛ በተጨማሪ ደግሞ ሙሉ በሙሉ ግንባታ የጀመረ እንዲሁም ፕራይስ እስካሌሽን የሌለው ፕሮዳክት ነው እየሸጠን የምንገኘው። ፒያሳ የበፊቱ ማሙድ ሙዚቃ ቤት ከ20 ካሬ ጀምሮ ሱቆች አሉ። እነዚህ ሱቆች ለተለያየ የንግድ ማዕከል የሚሆኑ ናቸው። ጂ+4 ነው ሙሉ በሙሉ ሱቁ የሚሆነው። ከአራተኛ በላይ ለተለያዩ አገልግሎቶች ኦፊሶች ይኖሩታል። ከ7 እስከ 10 ደግሞ መኖሪያ ቤቶች ይኖሩታል ማለት ነው። ግራንድ ሞል ነው ጂ+10 ስለሆነ ማለት ነው። 2 ቤዝመንት ፓርኪንግ ተቆፍሮ ሙሉ በሙሉ ስራው ተጀምሮ እየተሰራ ያለ ሳይት ነው። እዚህ ላይ ሱቆችን ብትገዙ ከ20 ካሬ እስከ 145 ካሬ አማራጮች አሉት። 20 ካሬ ብትገዙ በ2 ሚሊዮን 600 ሺህ ብር ሙሉ ክፍያ ታገኛላችሁ ማለት ነው። እንዲሁም እኛ በግንባታ ሂደት ነው መክፈል የምንፈልገው ብትሉ በቅድመ ክፍያ 20% ከፍላችሁ 25% ከፍላችሁ ቀሪውን በሁለት ዓመት ቀስ ያላችሁ በግንባታ ሂደት ይሆናል ማለት ነው። ለምሳሌ 20 ካሬው 25% የሚሆነው ጠቅላላ ክፍያው ኦልሞስት ወደ 3 ሚሊዮን 600 ሺህ ብር ገዳማ ይሆናል። ቅድመ ክፍያ 25% 914 ሺህ ብር ይሆናል። ቀሪውን በአንድ ዓመት ከ6 ወር በግንባታ ሂደት ምንም አይነት የዋጋ ጭማሪ ሳይኖረው የምታጠናቀቁበት ኦፕሽን አመቻችተናል ማለት ነው። እንዲሁም ቦሌ ማተሚያ ላይ የመኖሪያ ቤቶች አሁን እየተገነቡ ይገኛሉ። እነዚህ የመኖሪያ ቤቶች ምን ምን አላቸው የሚሉትን ደግሞ ዲቴል ማየት እንችላለን። አሁን ላይ የቦሌ ማተሚያው ሳይታችን ቁፋሮ ተጀምሮ ሙሉ ሾሪንግ ስራው ተጠናቆ አልቆ አሁን የፋውንዴሽን ማት ፋውንዴሽን ስራ ልንጀምር ነው ያለ ነው። እዚህ ሳይት ላይ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉ። ያ ማለት ከ77 ካሬ እስከ 126 ካሬ አማራጮች አሉ። 77 ካሬውን ሙሉ ክፍያ በሚከፍል ደንበኛ የ20% ቅናሽ ስናደርግለት ወደ 1 ሚሊዮን 700 ሺህ ብር አካባቢ ቅናሽ ያገኛል ማለት ነው። አሁን 77 ካሬውን በጠቅላላ ዋጋ የምንሸጠው በ6 ሚሊዮን 100 ሺህ ብር ይሆናል። 98 ካሬ ባለ 2 መኝታውን ደግሞ ስንሸጥ 7 ሚሊዮን 800 ሺህ ብር ሙሉ ክፍያ ነው የሚሆነው። እንዲሁም ባለ 3 መኝታውን 123 ካሬውን እንግዛ ብትሉ በ9 ሚሊዮን 800 ሺህ ብር ማግኘት ትችላላችሁ። እነዚህ የፕራይም ሪል ስቴት ፕሮዳክቶች ናቸው። እንዲሁም 70% ያለቀ በቅርቡ መረከብ የምትፈልጉት ሳይት ካለ እናንተ ፍላጎታችሁ 70% ያለቀ ከሆነ ደግሞ ፕራይም ሪል ስቴት ቦሌ ጃፓን ላይ 70% ያለቀ ሳይት እየሸጠ ይገኛል። እዚህ ላይ ባለ 1 መኝታ 88 ካሬ አለን። ጠቅላላ ዋጋው የሚሆነው 9 ሚሊዮን 800 ሺህ ብር ይሆናል ማለት ነው። እንዲሁም ቦሌ አትላስ ደግሞ ተጨማሪ ሳይታችን አለን። አትላስ ትራፊክ መብራቱ ጋር የሚገኝ ማለት ነው። እንደምታውቁት አትላስ ለመኖር በጣም አመቺ ቦታ ነው። ምክንያቱም አካባቢው ላይ ያሉት ሆቴሎች፣ ያሉት ኢንተርናሽናል ትምህርት ቤቶች እንዲሁም ደግሞ ኤርፖርቱ ራሱ የኢትዮጵያ አየር መንገድ በጣም ቅርብ ነው። ምክንያቱም አንድ ዲያስፖራም ሆነ እንደዚህም ከውጭ ሀገር የመጣ ሰው ቱሪስትም ቢሆን መኖር የሚፈልገው ምንድነው ከኤርፖርት ወረድ እንዳለ ትንሽ መንገዶች እንደተጓዘ መከራየት ይፈልጋል። ስለዚህ ለማከራየትም ከፈለጋችሁ እናንተ የምትኖሩበት የሚጠቅማችሁ ቦታ ነው። እዚህ ላይ ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን ማለት ነው። የተለያዩ የሪል ስቴት ቲፖች ሙሉ መረጃ አጋራችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ታረቀኝ ፕሮፐርቲስ ጀምሩ። እኔ ቤተሰብ እሆናችኋለሁ። በየጊዜው ደግሞ አዳዲስ መረጃዎች ሲመጡ አፕዴት አደርጋችኋለሁ። አመሰግናለሁ።